ሰላም ጤና ይስጥልን የተወደዳችሁ ዛሬም እንደተለመደው ያንድን ሙዚቃ ሐሳብ ይዤላችሁ መጥቻለሁ። ፎሎ ማድረጉ ታዲያ እንዳይረሳ እንድታግዙኝ እንድታበረቱኝ ፈልጋለሁና ጅጋየሁ ሽባባው የዘንድሮ መጣ ጅግር የሌለው ብላለች። የምንኖርበት ዘመን እጅም እግርም የለውም። ቴዎድሮስ ካሳሁን ዘመኑን ግርም ያለ ጊዜ ሆነ ሰዓቱን ብሎታል። መገረም የሚመጣው አንጀት አሮ ሲያልቅ አይደለምን ያገር ልጅ። ቴዲ አፍሮ በዚህ የዘረኝነት ደዌ ያልተመታ ማግኘት እንደከበደውም ከትቧል። ስንቶች በዘር ተዘፍቀው ታዘብናቸው በማለትም ለእያንዳንዳችን ራሳችን እንድንመረምር ውስጣችን እንድንመለከትም አጽንኦቱን ይሰጠናል። የስልሳዎቹ ፖለቲካ ሀገር ቅኝ ገዢ ናት ብሎ ትርክትና መዋቅር ያበጀ ትውልድ የፈጠረው ሐሳዊ የባህል ዕዳን ተሸክመናል። ይህ ስርዓታዊ መንገድ ለማንም ትርፍ የለውም። ብቸኛው የሚሰጠን ነገርም የመገዳደል ፖለቲካ ነው ይላሉ ምሁራኑ። ለዚህም ነው የሞት ዘመን ሰዎች የሆነው። ዘፋኙም ይህንን ሐሳብ በስንኞቹ ቁልጭ አድርጎ ያስቀምጥልናል። ዘውግ ያወረው ድንበር ማላውን የረሳ ሳር ያለመልማል ዛሬም በልፍሬሳ። ሀገራችን ገምታለች፣ እኛም ጠንብተናል። ከዚህ ጥንባት ጋር መቀጠል ያንገሸገሸው ዘፋኙ እንደ ጥላውን ገሰሰ ለእውነት እቆማለሁ አልሳሳም ለራሴ ይለናል። እውነቱን ተናግሮ ሀገርና ሕዝብን ማዳንም ስራዬ ብሎታል። ተናገር አፌ ደፍረ ሳትናወጥ ከቶ ዝም አይሁንም ሜዳ ተራራ ሞት መጥቶ ይለናል ቴዎድሮስ ካሳሁን። በሀገራችን ዘመናዊ የፖለቲካ አደረጃጀት ውስጥ የቅኝ ግዛት ትርክትን የማይቀበል የዘር ገናናና የባህልና የፖለቲካ አደረጃጀትን የማይቀበሉ ጥቂቶች ናቸው። ብዙዎቹ ስዩመ ብሔር ለመሆን ሰማዩን ቧጧል። ይህ ተረክ ደግሞ ጠላትነትን እንካ ሰላምታንና ኢትዮጵያንና ሰውነቷን የካደ ነው። ቴዲ አፍሮ ይህንን የድንቁርና መንገዳችን አያዋጣንም፣ ወደ ቀደመ ፍቅራችን እንመለስም ብሎናል። ጥሪው ለሁላችንም ነው። ቂምን ሻረውና ወይ ፍቅርን አንግሰው ሁለት ሆኖ አያውቅም አንድ ነው አንድ ሰውም ይለናል። ኢትዮጵያ ዛሬ ለገባችበት ቀውስ መዳኛው መንገድ ኢትዮጵያና ሰውነትን ማዕከል ያደረገ ትርክትና መዋቅር ብቻ ነው። ቴዲም ይህንን ሐሳብ በኮርኳሪ መስመሮቹ ያጸናልናል። ከሀገርም ይሰፋል ያ የፍቅር ገዳም መጠሪያው ሰው ነው እንጂ ዘር አይደለም አዳም ይለናል። ኢትዮጵያ ያለችበትን እውነታ አንድ ጸሐፊ ሲገልጸው በሃይማኖት ክፍፍል ቋንቋን መሰረት ባደረገ የዘውግ መስቀል ላይ ተሰቅላለች ይለናል። ይህንን መስቀል እንዲበዛ ደግሞ ብዙዎቻችን ተባብረናል። ለእኛ ጎጥ፣ ሃይማኖትና ቋንቋ ብቻ ዋጋ በመስጠት የዘመን አተላ እንደሆንን ማስመስክረናል። ብረዌት ባይከዳኝ ይህንን የመሰለው አሳፋሪነታችንን የድንቁርና መንገዳችን እያለ ይገልጸዋል። ይህ ድንቁርናችን የሚታከመው ዘውትር በፍቅር በማደር ነውም ይለዋል። ያኛው ክፍለ ዘመን ፀሐይ ራሳችንን ለእውቀት ለትብብርና ለጋራ ራዕይ ታጥቀን ካልተነሳን ዋጋ መክፈላችን እንቀጥላለን። የካሳሁን ልጅ የዘፈኑን ወርቅ ወደ መጨረሻ ያመጣዋል። ዳር አለው እንዴ ፍቅር እያለ። ይህ ከፍ ያለ ሳቤ ብቻ አይደለም፣ የከያኒው አቅም ያሳየ ምጥቀትም ጭምር እንጂ። ዳር አለው እንዴ ፍቅር፣ ዳር አለው እንዴ ፍቅር፣ ዳር አለው እንዴ ፍቅር። ተናገር አፌ ደፍረ ሳትናወጥ ከቶ ዝም አይሆንም ሜዳ ተራራ ሞት መጥቶ። ከበሮ ግም ሲል በንቢ ነጎድጓድ መቱ ይናዳል የዘር ድንዛዜ ያድዊ ቤቱ። ገለል በሌሳው ነፍሴን አንክር አታሳሳት ብታገስ ባሰብ አንተ የልቤ ሳት ሻረውና